እድሜ ቁጥር ብቻ መሆኑን ማየት ከፈለጋችሁ የኮሪያ ሴቶችን ቆዳ ተመልከቱ። የኮሪያ ሴቶች እድሜያቸው 40 ሆኖ ሳለ እንዴት ነው የ20 ዓመት ልጅ መስለው የሚታዩት? ሚስጥሩ የውድ ክሬሞች ሳይሆን በየቀኑ በቤታቸው የሚያደርጉት የፊት አስተጣጠብ ዘዴ ነው። ዛሬ ይህንን ዘዴና ሌሎችን የውበት ሚስጥሮች በዝርዝር ይዤላችሁ መጥቻለሁ። ከዛ በፊት ግን ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ አድርጉ እና ይህን ቪዲዮ ላይክ አድርጉ፣ ሼር አድርጉልኝ። እሺ አሁን ወደ ቪዲዮ እንገባለን። በዓለም ታዋቂ የሆነው በተለይ ደግሞ በኮሪያና በጃፓን የውበት መጠበቂያ ሚስጥራቸው ውስጥ 4-2-4 የሚባል የፊት አስተጣጠብ ዘዴ አላቸው። ፊትን በጥልቀት ለማጽዳትና የተፈጥሮ ብርሃኑን ለመመለስ የሚያገለግል የ10 ደቂቃ ሂደት ነው። ይህ ዘዴ ፊትን ከማጽዳትን ባለፈ እንደ የፊት ስፓ ስለሚቆጥረው በጣም የሚያነቃቃቸውና ፊታቸውን እንደ መስታወት እንዲያበራ የሚያደርግላቸው ሂደት ነው። ዛሬ ስለዚህ ነው በዝርዝር ምነግራችሁና የመጀመሪያው የአስተጣጠብ ዘዴያቸው የ4-2-4 የፊት አስተጣጠብ ዘዴ የምንለው መጀመሪያውን 4 ደቂቃ ፊትን በዘይት ማዳረስ ነው። ይህ ደረጃ በዘይት ላይ የተመሰረተ የማጽጃ ወይም ደግሞ ንጹህ የሆነ ተፈጥሯዊ ዘይቶችን እንደ ጆጆባ፣ አርገን ኦይል እንዲሁም ደግሞ የወይራ ዘይትን በመጠቀም የሚከናወን ነው። ዘይቱን ደረቅ ፊት ላይ በመቀባት ለ4 ደቂቃ ያህል በጣቶቻቸው ያዳርሱታል። ብዙዎቹ ግራ የሚያጋባ አንድ ትልቅ ጥያቄ አላቸው። የኔ እህት አንቺም ቅባት ያለው ቆዳ ወይንም ኦይሊ ስኪን እያለኝ ለምን እንደገና ዘይት እቀባዋለሁ የሚል ጥያቄ አይምሮች ላይ ፈጥሮብሻል። ልክ ነሽ፣ ግን ደግሞ ሳይንስ በዚህ መንገድ አይረዳውም። ዘይት ዘይትን ያቀልጣል የሚል መመሪያ አለው። ቅባት ላለው ቆዳ በዘይት ማሸት ለምን እንደሚጠቅምና እንዴት መጠቀም እንዳለብሽ ልንገርሽ። ለቅባታማ ቆዳ ዘይት ከተቀባሽ በኋላ በመደበኛ ሳሙና መታጠብ ግድ ነው። ዘይቱ ቆሻሻውን ያቀልጥልሻል፣ ሳሙናው ደግሞ ዘይቱንና ቆሻሻውን አንድ ላይ ጠራርጎ እንዲወገድ ያደርጋል። አንደኛ ዘይትን ያቀልጣል ሲባል በቆዳሽ ላይ የሚወጣውን የተፈጥሮ ዘይትና ፊትሽ ላይ የሚቀቡ ክሬሞች እንደ ፀሐይ መከላከያ በሳሙናና በውሃ ብቻ በቀላሉ አይለቁም። በዘይት ስታሽው ግን የቆዳሽ ቀዳዳዎች ውስጥ የታሰረው የቆሻሻ ቅባት እንደ ማግኘት ስቦ ነው የሚያወጣው። ሁለተኛ ቡግርን ይከላከላል። ቅባት ያለው ቆዳ ላይ ቡግር የሚወጣው የፊት ቆዳሽ ቀዳዳዎቹ በቆሻሻ በቅባትና በሞተ ቆዳ ሲደፈኑ ነው። በዘይት ማሸት እነዚህን ቀዳዳዎች ስለሚከፍትና በጥልቀት ስለሚያጸዳ ለቡግር መፈጠር ምክንያት የሚሆኑትን ነገሮች ያስወግድልሻል። ሶስተኛ የቅባት ምርትን ያረጋጋል። ቆዳሽ ሁልጊዜ በደረቅ ሳሙና የሚታጠብ ከሆነ ቆዳሽ ደርቅ ያለው ብሎ በማሰብ ይበልጥ ብዙ ቅባት ማምረትን ይጀምራል። በዘይት ስታሽው ግን ቆዳሽ እርጥበት እንዳገኘ ስለሚሰማው አላስፈላጊ ቅባት ማምረቱን ያቆማል። ኦይሊ ስኪን ያለው ሰው ምን አይነት ዘይት መጠቀም አለበት? ሁሉም አይነት ቅባት ለቅባታማ ቆዳ አይስማማም። ይልቁንስ ቀዳዳን የሚያፍኑ ዘይቶችን መጠቀም የለብሽም። ለቅባታማ ቆዳ የሚመከሩ የዘይት አይነቶች እንደ ጆጆባ ኦይል እና አርገን ኦይል ነው። ጆጆባ ኦይል ከቆዳ ከተፈጥሮ ቅባት ጋር በጣም ተመሳሳይነት ስላለው ለቆዳ ምርጥ ነው። ለቅባታማ ቆዳ ማለቴ ነው። ሌላው አርገን ኦይል ነው። ቆዳሽ ሳያፍንና እርጥበቱን እንደጠበቀ እንዲቆይ ያደርገዋል። መራቅ ያሉብሽ ቅባት ግን እንደ ኮኮናት ኦይል ነው። ኮኮናት ኦይል ቅባት ላለው ቆዳ ቡግር ሊያወጣ ይችላል። አሁን ወደ አቋረጥነው 4-2-4 የፊት መታጠብ ዘዴ እንመለስ። ይህ ደረጃ ዘይቱን የደረቀ የፊት ቆዳሽ ላይ በመቀባት ለ4 ደቂቃ ያህል በጣቶችሽ እንዲዳረሱ ታደርጊያለሽ። በኮሪያ ሴቶች ዘንድ ቅባትን ዝም ብሎ መቀባት የተለመደ አይደለም። ፊታቸው ላይ ቅባቱን ካደረጉ በኋላ ቢያንስ ለ30 ሰከንድ ያህል ፊታቸውን በጣታቸው ይመቱታል።
ለምን ካላችሁ ደግሞ ይህ ድርጊት የደም ዝውውርን ይጨምራል፣ ጡንቻዎች እንዳይዝሉ ያደርጋቸዋል እና ደግሞ ቅባቱ ወደ ውስጥ ዘልቆ እንዲገባ ይረዳዋል ማለት ነው። አሁን ወደ ቀጣዩ ሁለተኛ ደቂቃው እንሂድ። በሳሙና መታጠብ ነው። ፊትሽ ላይ ዘይቱን እንዳለ በመተው ፊትሽ ላይ ያለውን ዘይት በመደበኛ የፊት ሳሙና በላዩ ላይ ትጨምሪበታለሽ። ሳሙናውን በደንብ በማሸት አረፋ እንዲወጣ ታደርጊና ለ2 ደቂቃ ያህል ፊትሽን በቀስታ ታጥቢዋለሽ። ቆዳሽ ላይ ምንም አይነት ቆሻሻ እንዳይኖር አድርጎ ያጸዳልሻል። ብዙ ሰው ፊቱን ለመታጠብ ከ30 ሰከንድ በላይ አይፈጅም። ይህ ዘዴ ግን 10 ደቂቃን ይወስዳል። ውበትን ለመጠበቅና የተሻለ ውጤት ለማግኘት ትዕግስት ወሳኝ ነገር ነው። ይህ ዘዴ በተለይ ቅባት ላለበት ሰው ማለትም የፊት ቆዳው ኦይሊ ስኪን ለሆነ ሰው በጣም ምርጥ ነው። ሆኖም ቆዳቸው በጣም ደረቅ ከሆነ ግን ሳሙናውን ከ2 ደቂቃ ወደ 1 ደቂቃ መቀነስ ትችላላችሁ። የመጨረሻው 4 ደቂቃ ደግሞ መለቃለቂያ ወይም ደግሞ ሳሙናውን የማስወገጃ ሰዓታቸው ነው። ይህ ደረጃ ፊትን ከሳሙና ነፃ የሚያደርጉበትና ቆዳን የሚያነቃቁበት ደረጃ ነው። የመጀመሪያው 2 ደቂቃ ለብ ባለ ውሃ ፊትሽን ደጋግመሽ ትለቀለቂዋለሽ። ይህ የቀረውን ዘይትና ሳሙና በደንብ ያጠፋዋል። የመጨረሻው 2 ደቂቃ ደግሞ በቀዝቃዛ ውሃ ትለቃለቂዋለሽ። ለብ ያለ ውሃ የፊት ቆዳ ቀዳዳዎችን እንዲከፈቱ ስለሚያደርግ እንዲጸዱ ያደርጋል። ቀዝቃዛውን ውሃ ደግሞ ቆዳው እንዲጠነክር ያደርገዋል። ፊትሽን ከታጠብሽ በኋላ እንደ ጨረሽ 10 ሰከንድ ውስጥ እርጥበት ስጪው፣ ሞይስቸራይዝ ተቀቢ። ምክንያቱም ፊትሽን ታጥበሽ በቆየሽ ቁጥር የቆዳሽ ቀዳዳ ይከፈታል፣ እርጥበትም በፍጥነት ይወጣል። ስለዚህ ቆዳ ሳይደርቅ ሎክ መደረግ አለበት ማለት ነው። ሌላው ብዙ የኮሪያ ሴቶች ፊታቸውን በፎጣ አይጠርጉትም። እኛ ሀገር ግን የተለመደ ነው። የኔ እህት እንደዚህ አይነት ልምድ ካለሽ አስወግጂ። ፎጣ ቆዳን ላይ ሻካራነትን ስለሚፈጥር በራሱ እንዲደርቅ ታዩ። ፊትሽን ታጥበሽ መተው ነው እንጂ በምንም አይነት ጨርቅ እንዲደርቅ አታድርጊው። ሌላው በኮሪያ የውበት ሚስጥር ውስጥ ሩዝ ዋነኛውና ትልቁ ሚስጥራቸው ነው። ሩዝ ለፊት ቆዳ ተፈጥሯዊ ብርሃንን ለመመለስ ባለፈም ደግሞ የሞት ቆዳን ለማስነሳት ወይም ደግሞ የሞተ ቆዳን ለማስወገድ መጨማደድን ለመከላከል ታምረኛ ነው። 3 አይነት የሩዝ ማስክ አሰራር አለ። በቤታችሁ እንደምትፈልጉት አድርጋችሁ አዘጋጁት። አንደኛ የሩዝ ውሃ ተፈጥሯዊ ተኖራቸው ነው። ይህ ከጥንት አያቶቻቸው የመጣ ሚስጥር ሲሆን ሩዝ ሲታጠብ የመጀመሪያ የሚወጣውን ነጭ ውሃውን አይደፉትም። ጥቅሙ ሩዝ በውስጡ የሚገኘው ቫይታሚኖችና ማዕድኖች ለቆዳ ማቅላትና ጥቋቁር ነጠብጣቦችን ለማጥፋት ከፍተኛ አቅም አላቸው። አጠቃቀሙ በሩዝ ውሃ ፊትሽን መታጠብ ወይንም ደግሞ እንደ ቶነር መጠቀም ነው። አሰራሩ ሩዝን በንጹህ ውሃ ታጥቢዋለሽ። በመጀመሪያ የሚወጣው ውሃ ቆሻሻ ስለሚኖረው ታስወግጇለሽ። ሁለተኛውን ውሃ ለ30 ደቂቃ ዘፍዝፈሽ ማቆየት። ያንን ውሃ በስፕሬ ቦትል ውስጥ አድርገሽ ፊትሽ ላይ እርጭው። ከዚህ በኋላ ሩዝ ለምሳ ብቻ እንዳይመስልሽ። ከዛሬ ጀምሮ የሩዝ ውሃ ለፊትሽ ጠቃሚ ነው። ሩዙን ስትቀቂ ውሃውን የምትደፊ ከሆነ ግን የውበት ሚስጥርሽን እየደፋሽ መሆንሽን አስታውሺ። ሁለተኛ የሩዝ ዱቄትና ማር ነው። ለሚያንጸባርቅ ፊት 2 የሾርባ ማንኪያ የሩዝ ዱቄት፣ ከዛ 1 ማንኪያ ማር፣ እንደ አስፈላጊነቱ ደግሞ ትንሽ ወተት እየጨመርሽ ታዋህጂዋለሽ። ከዛ ፊትሽ ላይ ለ20 ደቂቃ አቆዩ። ጥቋቁር ነጠብጣቦችን ያጠፋል፣ ፊትን ያፈካል። ሶስተኛ የተቀቀለ የሩዝ ማስክ ነው። ሩዙን በጣም እስኪበስል ቀቅዩ፣ ልክ እንደ አጥሚት እስከሚሆን ማለት ነው። ከዚያም ፈጭተሽ ትንሽ ቫይታሚን ኢ ወይንም ደግሞ የወይራ ዘይት ጨምረሽ መቀባት ነው። ይህ ማስክ ፊትሽ ላይ ሲሆን ልክ እንደ ጃፓን ሴቶች የሚመስል የለሰለሰ ፊት እንዲኖርሽ ያደርጋል። የጃፓን እንዲሁም የኮሪያ ሴቶች ቆንጆ ቆዳ እንዲኖራቸው ታድለው ብቻ ሳይሆን ለቆዳቸው የሚሰጡት ዋጋና ትዕግስታቸው ጭምር ነው። ይህ ማጂክ አይደለም፣ ተፈጥሮ ነው። ለውጥ ደግሞ ጊዜ ይፈልጋል። በሳምንት ለ2 ጊዜ
ቢያንስ ደግሞ ለ1 ወር ተጠቀሚው። የኔ እህት የኮሪያ ሴቶች የውበት ሚስጥራቸው በዋናነት ጽዳት፣ እርጥበትና ጥንቃቄ ላይ የተመሰረተ ነው። ውድ የሆኑ ምርቶችን መግዛት ባይቻል እንኳን ፊትሽን በሩዝ ውሃ መታጠብና የፀሐይ መከላከያ መቀባት ልምድ ስታደርጊ ለውጡን ታያለሽ።